ሰላም፣ ይህ የካፕከት የመጀመሪያው ክፍል ነው። በዚህ ክፍል ላይ የምንመለከተው እንዴት ካፕከት ፒሲን ዳውንሎድ እንደምናደርግ ነው። እያንዳንዱን ስቴፕ ነው የምንመለከተው። ስለ ካፕከት ምንም እውቀት ራሱ የሌላችሁ ሰዎች ከዚህ ቪዲዮ ጀምራችሁ ሙሉን ሀሳብ ማግኘት ትችላላችሁ። ስለዚህ ቀጥታ የምናደርገው ወደምንጠቀመው አንዱ ብሮዘር እንሄዳለን። እኔ የምጠቀመው የጉግል ክሮምን ነው። እናንተ ጉግል ክሮምንም እንደዚሁም ሌላ ብሮዘር መጠቀም ትችላላችሁ። እሱን ካረግን በኋላ ብሮዘራችን ላይ እንገባና ካፕከት ፎር ፒሲ ብለን ሰርች እናደርጋለን። እንደምትመለከቱት ካፕከት ፎር ፒሲ ዳውንሎድ ብለን ሰርች እናደርጋለን። ደን ሰርች ስናደርግ መጀመሪያ ላይ የሚመጣልን ሊንክ አለ የራሱ የካፕከት፣ እሱን አንድ ጊዜ እነካዋለን። ካፕከት ዴስክቶፕ የሚለውን አንድ ጊዜ እነካዋለን። ካፕከት ዴስክቶፕ የሚለውን ከነካን በኋላ ወደ እንደዚህ አይነት ቦታ ነው የሚያመጣ። እንደምትመለከቱት ወደ ውስጥ አስገብቶናል። ቴክ ዩር ቪዲዮ ቱ ዘ ኔክስት ሌቭል ሚል ኢንተርፌስ ያለው የካፕከት ይመጣልናል። ደን ወደ ታች ዝቅ እናደርገውና ዳውንሎድ ፎር ፍሪ ነው የምንለው። ዳውንሎድ ፎር ፍሪ የሚለውን አንድ ጊዜ እነካዋለን። ካፕከትን ዳውንሎድ ስናደርግ ምንም አይነት ክፍያ ነገር የለውም ማለት ነው። ቀጥታ ዳውንሎድ ማድረግ እንችላለን። ስለዚህ ካፕከት ፎር ፍሪ የሚለውን አንድ ጊዜ ስነካው ዳውንሎድ ወደምናደርግበት ፓርት ይወስደናል ማለት ነው። እንደምትመለከቱት ኢንስታል ካፕከት ኢንቱ ስቴፕ ብሎ ሁለት ስቴፖችን ያመጣልናል። መጀመሪያው ኤክስቴንሽኑን ኦር ራሱን ካፕከትን ዳውንሎድ እንድናደርገው፣ ሁለተኛ ደግሞ ዳውንሎድ ያደረግነውን ደግሞ ኢንስታል እንድናደርገው ሁለት ስቴፖችን ያመጣልናል ማለት ነው። ስለዚህ እነዚህ ከመጡ በኋላ ካፕከት ሴትአፕ ዶት ኤክስኢ የሚለውን አንድ ጊዜ እነካዋለን። እሱን ከነካነው በኋላ ሎድ ያደርግና ራሱ ዳውንሎድ ማድረግ ይጀምራል። ዳውንሎድ እንዳደረገ ከላይ ምልክቱን ማየት እንችላለን። ዳውንሎድ አድርጎ ከጨረሰ በኋላ ከላይ ዳውንሎድ ያደርገውን ነካውና የፋይል ምልክቱን እነካዋለን። በጣም ትንሽ ሜጋቤት ነው፣ 2.2 ሜጋቤት ነው። ፋይሉን እነካዋለን። በዚፕ ፋይል አድርጎ ነው የሚያስቀምጥልን። እዚህ ጋር እንደምትመለከቱት ዳውንሎድ የተደረገው የካፕከት ሴትአፕ ዋለች ማለት ነው። ስለዚህ እሱ እናደርጋለን አሁን ኢንስታል እናደርገዋለን። ስለዚህ ራይት ክሊክ እነካና ወደ ታች እንደምትመለከቱት ኢንስታል እናደርገዋለን። ራናስ አድሚኒስትሬሽን ማለት እንችላለን። ካልሆነ ኢንስታል የሚለውን ኦፕሽን ከመጣለን እንደ ዊንዶውስ ቨርዥናችን ሊላይ ስለሚችል እሱ እነካለን። ራናስ አድሚኒስትሬተር እንለዋለን። ደን እሱን ከነካም በኋላ እንደምትመለከቱት ካፕከት ዚፕ ፋይል ያመጣልናል ማለት ነው። ሴታፓችን እነካውና ካፕከት የሚለው የአሁኑን ስም ያመጣልናል። አድ እናደርገዋለን። ካልሆነም ራናስ አድሚኒስትሬተር ማለት እንችላለን። ከሁለት አንዱን እነካዋለን። እሱን ስነካው እንደምትመለከቱት ዚፕ ፋይል ያመጣልናል። እዚህ ጋር የምትመለከቱትን የካፕከት ዚፕ ፋይል ኤክስትራክት እናደርገዋለን። እዛው አጠገቡ ኤክስትራክት እንዲያደርግ እናደርገዋለን። ኤክስትራክት ካደረግነው በኋላ ካፕከት ሚል ፋይል ካጠገቡ ይመጣልናል። እሱን እንከፍትና አፕ የሚለውን አንድ ጊዜ ራይት ክሊክ አድርገን እንከፍታለን ማለት ነው። እንደምትመለከቱት ካፕከት ይህን በሚመስል መልኩ ዳውንሎድ ማድረግ እንችላለን። በቀጣይ ቪዲዮ ደግሞ የምንገናኝ ይሆናል። ቀጣይ ስቴፖች ላይ እንዴት ቪዲዮ ኢምፖርት እንደምናደርግ እና የተለያዩ የካፕከት ቲፖችን የምንመለከት ይሆናል። ቀጣይ ቪዲዮ ላይ እንገናኝ።